በቬኔዙዌላ በሚገኝ በዚህ መንደር ውስጥ አንድ ወጣ ያለ ጨዋታ ያለ ሲሆን ሁሉም በተሰበሰበበት መጫወቻ ስፍራ ገንዘብ የሚያዝባቸውን ቀዳዳ ያላቸውን ታመጣያ ቦታዎች ይዘው ሰዎች ይቀመጣሉ። በመቀጠል አጫዋቹ አንድ ትንሽዬ ጥንቸል ከተሸፈነችበት ውስጥ የሚለቃት ሲሆን ጥንቸሏ የምትገባበትን ቀዳዳ ብር ያስያዘ ሰው አጠቃላይ ሁሉም ቦታ ላይ ያስያዙትን ሰዎች ገንዘብ በአሸናፊነት የሚወስድ ሲሆን ይህ ጨዋታ በአካባቢው አዝናኝ እንዲሁም ተወዳጅ ጨዋታ እንደሆነ ይነገራል። በታይላንድ የሚገኝ አንድ አርቲስት በጣም ገራሚ የሚባል የቢዝነስ ሐሳብ ያመነጨ ሲሆን ከፍተኛ ቁጣና ንዴት ያለባቸው ሰዎች ንዴታቸውን የሚወጡባቸው ከጭቃ የተሰሩ የሰው ቅርጾችን በክፍያ ያዘጋጃል። ንዴት ያለባቸው ሰዎችም እነዚህን ከጭቃ የተሰሩ የሰው ሐውልቶች በመቀጥቀጥ ንዴታቸውን የሚያበርዱ ሲሆን ከምንም በላይ ደግሞ ንዴታቸው ለቋቸውና እንዲያውም በደንብ ተዝናንተው እንደሚመለሱ የተነገረ ሲሆን በዚህ ጂኒየስ መንገድ አርቲስቱ ጥሩ የገቢ ምንጭ ማግኘት እንደቻለ ተናግሯል።